ይሄ የዓለማችን ረጅሙ ሰው ነው። ሱልጣን 8 ጫማ ከ3 ኢንች ቁመት አለው። ይህም ሁለት ሰዎች እርስ በርስ ተደራርበው ማለት ነው። እና አንዳንዶች ረጅም መሆን በረከት ነው ብለው ቢያስቡም እንደምታስቡት ቀላል አይደለም። ፍቅረኛ አለ? አይ ከኖርማል ሰው ጋር ሲነጻጸር የዓለማችን ረጅሙ ሰው ህይወት ምን እንደሚመስል ለማየት በሚቀጥለው 24 ሰዓት ከሱ ጋር እናሳልፋለን እና በቀኑ መጨረሻ ላይ ህይወታቸው ምን ያህል የተለያየ እንደሆነ ለማየት ከዓለማችን አጭሯ ሴት ጋር እናስተዋውቀዋለን። ግን በመጀመሪያ የዓለማችን ረጅሙ ሰው እናገኝ። ሰላም፣ እኔ አሌክስ እባላለሁ። ስለተዋወቀን ደስ ብሎኛል። ሱልጣን አይደል? ልክ እንደ ረጅም ህይወቱ ምን እንደሚመስል በትክክል ለማወቅ የታቀዱ 10 ተግባራት ዝርዝር አለ። ከአማካኝ ሰው ጋር ሲነጻጸር በዓለማችን ረጅሙ ሰው። ወዲያውኑ አንድ ነገር አስተዋልኩ። ሱልጣን በራሱ ሚዛን መጠበቅ ላይ ችግር አለበት። ምክንያቱም መጠኑ ትልቅ ስለሆነ ስር የሰደደ መጥፎ ጉልበቶችን ይሰጠዋል። የፈጣሪ አለ። እኔ ቃል በቃል በጣም ትልቁ አድናቂህ ነኝ። ሰላም። በመጀመሪያ ደረጃ ስለ ሱልጣን ማወቅ የፈለግነው የጠዋት ልማዱ ከአማካኝ ሰው ጋር እንዴት እንደሚወዳደር ነው። ስለዚህ ወደ ላይ ወሰድነው፣ ወደ መታጠቢያ ቤታችን። በጣም ሻወሩ ትንሽ ነው። ከዚህ ኋላ ሻወር አለ። ይህም በጣም ትንሽ ነው። የሱልጣን ግዙፍ መጠን የሚመጣው ሰውነቱ ከመጠን በላይ የእድገት ሆርሞን እንዲያመነጭ በሚያደርግ ያልተለመደ በሽታ ነው። ስለዚህ በጣም ትልቅ ሻወር ቢኖረንም እንኳን ለእሱ በጣም ትንሽ ነበር። ይሄ ችግር ነው። ይሄ 8 ተኩል ጫማ ቁመት አለው። እጆቹን ለመታጠብ እንኳን ጀርባው እስኪጎብጥ ድረስ ነው። ሁሉም ነገር ትንሽ ነው። ስለዚህ ሱልጣን እንዴት ገላው እንደሚታጠብ ለማየት ወሰደን። ለምንድነው ወደ ውጭ ወጣ ነው? በዋና ገንዳ ውስጥ እታጠባለሁ። ሁላችንም አብረን እንዝለል። ምን አትገባም እንዴ? ሱልጣን ለምን? እጠላሃለው። አንተ እብድ ነህ። ሱልጣን ገላውን ለመታጠብ ምን ያህል ትልቅ ገንዳ እንደሚያስፈልገው ካየን በኋላ የእሱ መጠን ከሌሎች ነገሮቻችን ጋር ሲነጻጸር ምን ያህል እንደሆነ ለማየት ፈለግን። ልክ እንደ ንጉሳዊ አልጋዬ። ይህ ከሚገኙት ትላልቅ አልጋዎች አንዱ ነው። እንደምታዩት ይህ ለእሱ የህፃናት አልጋ ነው። በ16 ዓመት ዕድሜ አካባቢ ቁመት ማደግ ከሚያቆመው ተራ ሰው በተለየ መልኩ ሱልጣን 30 ዓመት እስኪሞላ ድረስ ማደጉን አላቆመም። ፕሌይስቴሽን 5 አለ? አይ በጣም ትንሽ። ቪዲዮ ጌም እንኳን መጫወት አይችልም። ከ7 ቢሊዮን ሰዎች መካከል በዓለም ላይ ረጅሙ ሰው ከመሆኑ በተጨማሪ ሱልጣን 2 ሌሎች የዓለም ሪከርዶች ይዟል። በዓለም ላይ ትልቁም እጅ አለኝ። ምን? ከእኔ በእጥፍ ይበልጣል። እና በዓለም ላይ ካሉ ትላልቅ እግሮች። ስለ ትልቅ እግር ያላቸው ሰዎች ምን እንደሚሉ ታውቃለህ? ለማንኛውም ያ ማለት ጠንካራ ነህ ማለት ነው። አዎ በጣም ጠንካራ ነኝ። ስለዚህ የክንድ ትግል ለማድረግ ሞከር ነው። በአንድ ጣቱ ያደርገዋል። 2 ለ1። የፈጣሪ ያለ። በጣቱ ላይ የተወሰነ ጥንካሬ አለው። 1 2 3። በክንዱ ትግል በሱልጣን ከተሸነፈን በኋላ የበቀል እርምጃዬን ለመውሰድ የማይቻለው ላደርግ ነው። በስቲክ ኖት ውድድር ላይ የዓለማችን ረጅም ሰው ማሸነፍ። ስለዚህ ሱልጣን በቁመቱ ተጠቃሚ ቢሆንም የተሻለ እንቅስቃሴ አለኝ። እሺ ሱልጣን፣ የማስታወሻ ወረቀቱን ከፍ አድርጎ የለጠፈ ሰው ያሸንፋል። ይህንን ለማሸነፍ መልካም እድል። አዎ ተራህ ነው። ትወድቃለህ። 3 2 1። አጭር ነህ። የሱልጣን ቁመት የማስታወሻ መለጠፍ እንዲያሸንፍ ረድቶት ሊሆን ይችላል። ግን የዓለማችን ረጅሙ ሰው መኪና ውስጥ መግባት ይችል እንደሆን እስቲ እንመልከት። መኪናውን ወደኸዋል? ቆንጆ ነው። ወደ ውስጥ መግባት ትፈልጋለህ? እዚህ ሊገባ ይችላል። ወደ ቱርክ ስንመለስ ሱልጣን የሚነዳው ልዩ ቫን አለው። ምክንያቱም እንደ ተራ ሰው በአብዛኞቹ መኪናዎች ውስጥ ሊገባ አይችልም። አብዛኞቹ መኪኖች ቁመታቸው 4 ተኩል ጫማ ብቻ ነው እና ሱልጣን ቁጭ ብሎ የተቀመጠው ቁመቱ ከ6 ጫማ በላይ ነው። ስለዚህ የእኛ ሆንዳ በጣም ትንሽ ነው። ከመኪናው ራሱ ይበልጣል። ጣሪ የሌለው ላምበርጊኒ አለን። ስለዚህ እንደ ሀሳብ የከፍታ ገደብ የለም። ወደ ውስጥ መግባት ከቻለ እሺ። እሺ እብደት ነው። እባክህ ዝጋው። እሺ ሱልጣን መኪናችን ውስጥ መግባት ይችል ይሆናል፣ ነገር ግን በእርግጠኝነት ምቾት አልነበረውም። ስለዚህ ወደሚቀጥለው እንቅስቃሴያችን በፍጥነት ሄድን። ቅርጫት ኳስ አለን። ቀደም ሲል የሱልጣንን የኳስ አያያዝ ችሎታ አውቋል። ነገር ግን ሱልጣን ከእውነተኛ የቅርጫት ኳስ ተጫዋቾች ጋር እንዴት እንደሚወዳደር ማየት ፈለግን።
በኤንቢኤ ውስጥ ያለው አማካኝ የቅርጫት ኳስ ተጫዋች 6 ከ6 ጫማ ነው። ስለዚህ ሱልጣን 8 ከ3 ነው። የተሻለ የቁመት አድቫንቴጅ አለው። የቅርጫት ኳስ ማሊያ ለብሰን ነበር፣ ነገር ግን የሱልጣንን መጠን ያለው ማሊያ ማግኘት አልቻለም። እንደ እድል ሆኖ ታነር ተጨማሪ ነበረው። ኳሱን ለወረውረው ነው። ዝግጁ? አሪፍ። ሱልጣን በጣም ተንቀሳቃሽ ላይሆን ይችላል፣ ነገር ግን በመከላከል የማይቻል ነበር እና በሱ ላይ ማንም ሰው ጎል ማስቆጠር አልቻለም። አይሆንም፣ አንተ እብድ ነህ። ግን ከዛ በኋላ በተቃራኒ ቡድን በሱ ላይ ማስቆጠር ችሏል። የሱልጣን ቁመት ትልቅ ጥቅም ቢሰጠውም ጉልበቶቹ እንዳይንቀሳቀስ ያደርጉታል ማለት ይቻላል። ግን እንዲህ በቀላሉ ተስፋ አልቆረጠም። ሂዱ ሂዱ ሂዱ። በጨዋታው መጨረሻ ላይ የተቃራኒ ቡድን አንድ ብቻ ማስቆጠር ችሏል። ሱልጣን አሁንም ተጨማሪ ጨዋታ ነበረው። ምን እያረከ ነው? ሱልጣን እንደ ሌሎች መሮጥ ባይችልም ከአማካኝ ሰው ጋር ሲነጻጸር አሁንም ከፍተኛ መጠን ያለው ካሎሪ ያቃጥላል። ስለዚህ የዓለማችን ረጅም ሰው በህይወት ለመኖር በቀን ምን ያህል ካሎሪ እንደሚያስፈልገው እናያለን። ስለዚህ አንድ አማካኝ ሰው በቀን ምን ያህል ይመገባል? 2000 ካሎሪ እና ጂዮቲ በቀን ውስጥ የሚበላው ይህ ነው። ሱልጣን ይህን ያህል ይበላል። ልክ ነው። ሱልጣን ከአማካኝ ሰው 4 እጥፍ ይበላል፣ ከጆቲ ደግሞ 27 እጥፍ። ታነር ከሱልጣን 5 እጥፍ ይበላል። ሁላችሁ መታችሁ ብሉ። በመጨረሻም የተወሰነ ምግብ። አንተ ከቱርክ ነህ አይደል? አዎ ከቱርክ። ለአንተ የሚሆን ነገር አለኝ። ስጦታው ይኸው። ከቱርክ ነው፣ ምክንያቱም ለቱርክ። ስጠኝ ስጠኝ፣ እኔ በጣም እርቦኛል። እሱ ይኸውና፣ መብላት ይወዳል። ይህንን ሁሉ ራሱ ሊበላ ይችላል። ሙሉም መብላት እችላለሁ፣ ብቻ ሁሉንም። ቀላል ነው። ብዙ ስለምትበላ ምትሸነው ምን ያክል ትልቅ ነው። አንተ እብድ ነህ፣ ውጣ ከዚህ። ማወቅ ብቻ ነው የምፈልገው። ሂድ ሂድ። ስለዚህ 3 የዓለም ሪከርዶች እንዳሉ አውቃለሁ። በዚህ ቪዲዮ ውስጥ ምን አይነት የዓለም ሪከርድ እንድንሰብር ትፈልጋለህ? ይህ ቪዲዮ እስካሁን በብዛት የታየ የዩቲዩብ ቪዲዮ እንዲሆን እፈልጋለሁ። ውይ፣ የተሳሳተ ካሜራ። 2 3 ስለ ምግብ ስናወራ የዓለማችን ረጅሙ ሰው ሌላ የዓለም ሪከርድ ባለቤት ሊያገኝ ነው። በዓለም ላይ በጣም ወፍራም ሰው፣ አባታችን። ስለዚህ አሁን የዓለማችን ረጅሙ ሰው ከዓለማችን ወፍራሙ ሰው ጋር ማስተዋወቅ ፈለግን። እሺ ይሄውልህ፣ 3 2 1። አባዬ ወደ ቀኝ ተመልከት። ወደ ቀኝ ነው። ወደ ቀኝ ተመልከት። ወንድ፣ ሁሉንም ሴቶች ማግኘት አለብህ። እኔም እየቀለድኩ ነው። እኔም እዚያ አንድ ጊዜ ሄጄ ነበር። እየቀለድኩ ነው ልጆች፣ ለእናታችሁ እንዳትነግሯት፣ ተጠንቀቁ። ቀጥሎ በዓለማችን ረጅሙ ሰው አይን እንዴት እንደሚያይ በአይናችን ለማየት ስለፈለገን ነገሮች ከሱ እይታ እንዴት እንደሚመስሉ ለማየት የአፕል ቪዥን ፕሮ ሰጠ ነው። ግን ይሄ ለአይኖቼ በጣም ትንሽ ነው። የአፕል ቪዥን ፕሮ ለሁሉም ሰው የሚስማማ አድርጎ ለገበያ ያቀርባል። ነገር ግን የሱልጣን ጭንቅላት በጣም ትልቅ ነው። እንደምን አረፈድክ የዓለማችን ረጅሙ ሰው። ስለዚህ ሁሉም ሰው ሁል ጊዜ ወደ እሱ ስለሚያይ የእሱ አመለካከት ምን እንደሚመስል ለማየት ፈለግን። ሁሉንም ሰው ዝቅ አድርጎ ይመለከታል። ዋው፣ ይህ በጣም አሪፍ ነው። ይሄ የእሱ እይታ ነው። አሁን እናንተ የእሱን እይታ ታያላችሁ። ከዚህ በፊት አይታችሁ አታውቁም። ይሄ እብደት ነው። እዚያ ምን እያረክ ነው ሱልጣን? አሁን ሱልጣንን በጆቲ ከማስገረማችን በፊት እሷን ለማስደመም ቆንጆ ልብስ ያስፈልገዋል። ስለዚህ ከአማካኝ ሰው ጋር ሲነጻጸር ልብሶች እንዴት እንደሚገዛ ለማየት እየወሰድነው ነው እና ቀደም ሲል ላምበርጊኒ ውስጥ በጣም ስለተቸገረ ወደ ሱቅ ለመሄድ ትልቅ ቫን አዘጋጀ። እንደደረሰን ወደ ሱቁ የሚወስደው አጭር የእግር መንገድ የሱልጣንን ጉልበቶች እያመመው ነበር። አትጨነቅ ሱልጣን፣ እዛ ጋር ነው። ጭንቅላትህን እያየ ወደ ውስጥ እንደገባን ሌላ ችግር አጋጠመን።
በሱቅ ውስጥ የነበሩ ሰዎች ሁሉ በቁመቱ በጣም ተስበዋል። ወዲያውኑ ግርግር መፍጠር ጀመሩ። ስለዚህ ሱልጣን ጉልበቶቹን እንዲያሳርፍ የዊልቸር መቀመጫ ሰጠነው። ነገር ግን ተከበን ነበር። እሺ ሰዎች፣ ይህንን ትልቅ ጉዳይ ማድረግ አያስፈልግም። ለመግዛት እየሞከረን ነው፣ ነገር ግን የሚከተለንን ብዙ ህዝብ ማምለጥ አልቻልንም። ሰላም። የፈጣሪ አለ። አሁን በሱልጣን የግሮሰሪ ዝርዝር ውስጥ ምን እንዳለ እንመልከት። እነዚህ ፍራፍሬዎች እሱን ለመሙላት በጣም ትንሽ ናቸው። ይኸውልህ፣ ይሄ ለእሱ አሪፍ መጠን ነው። በመጨረሻም ሱልጣን የሚፈልገውን ነገር ቢያገኝም፣ ነገር ግን ህዝቡ አሁንም እየተከተለን ነበር። ለማየት የቻልነው ሱልጣን ሁል ጊዜ እነዚህ ነገሮች በህዝብ ፊት እንደሚያጋጥመው ነው። የትም ቢሄድ ወዲያውኑ የሁሉንም ሰው ትኩረት ይስባል። ሁሉም ሰው ፎቶ ያነሳዋል። ቀጥሎ በግዢ ዝርዝራችን ላይ ሱልጣን ከአማካኝ ሰው ጋር ሲነጻጸር ልብሶችን እንዴት እንደሚገዛ ማየት ፈለግን። እናም እዚህ ለማድረግ አስበናል። ነገር ግን ሱልጣን ያልተፈለገ ትኩረት መሳብ ቀጠለ። ከሱልጣን ጋር ልብስ መግዛት ይህን ያህል አስቸጋሪ ይሆናል ብለን አስበን አናውቅም ነበር። ጆቲን ስንወስዳት ማንም አላስተዋለም። ስለዚህ ልብሶቻችን ከሌላ ቦታ ለመግዛት ወሰንን። ነገር ግን ለሱልጣን የሚሆን በቂ ልብስ የሚሸጥ ሱቅ ማግኘት ፈታኝ እንደሆነ እናውቃለን። ታነር ሁልጊዜ ቢግ ቦይ በሚባል ትልቅ እና ረጅም ሱቅ ውስጥ ይገበያያል። ስለዚህ አዲስ ልብስ ለመግዛት ሱልጣንን ወደዚህ ወሰድነው። ግን ሱልጣንን በጆቲ ከማስገረማችን በፊት ግዙፍ ልብሶቹ እንደኔ አይነት መደበኛ መጠን ላለው ሰው እንዴት እንደሚሆን ማየት ፈለጉ። ምንድን ነው ይሄ? ይህ ሙሉ ብርድ ልብስ ነው። የአባቱን ልብስ እንደለበሰ ትንሽ ልጅ ይሰማኛል። ና ወደ አባትህ። ሻውን ምን እንደሚሰማ አውቄያለሁ። አሁን ሱልጣን ትልቅና ማራኪ ይሆናል። ለማስገረም ጊዜው አሁን ነው። እሺ ሱልጣን፣ አይንህን ጨፍን። ተመልሼ እመጣለሁ። አይንህን ጨፍንሃል? አዎ፣ ዝግጁ ነው። እሺ፣ አይንህን ግለጥ። ኦ፣ በጣም ደስ ይላል። ግን ለሱልጣንና ለጆቴ ያለን ብቸኛ አስገራሚ ነገር ይህ አይደለም፣ ምክንያቱም ለእነሱ ተጨማሪ እንቅስቃሴ ያቅደናል። ግን በመጀመሪያ ሱልጣን ከዓለማችን አጭሯ ሴት ጋር ሲነጻጸር ምን ያህል ቁመት እንዳለው ማየት አለብን። ስለዚህ 2 ጫማ ቁመት አላት። እኔ 6 ከ3 ጫማ ነኝ። እሱ 8 ከ3 ጫማ ነው። ስለዚህ እኔ እና እሷ አንድ ላይ ሆነን ከሱ ቁመት የፈጣሪ ያለ። ሱልጣን ከጆቴ እይታ አንጻር ሲታይ ይህ ነው እና ለእሱ ደግሞ የምትታየው እንደዚህ ነው። ከጆቲ ጋር ባደረግነው ቀረጻ ላይ ክብደቱ 14 ፓውንድ ብቻ እንደሆነ አይተናል። ስለዚህ ሱልጣን እንዴት እንደሚወዳደር ለማየት እንመዝነዋለን። የፈጣሪ ያለ። ዋው፣ 350 ፓውንድ! የክብደት ግማሽ ያህል ነው ታነር። አዎ፣ ያንተ ግማሽ ነው። የኔ ግማሽ ከሱ የሚበልጥ ክብደት። የሱልጣን እጅ በጣም ትልቅ ከመሆኑ የተነሳ የጆቲ ሙሉ እጅ ከጠቋሚ ጣቱ ያነሰ ነው። አንዱን ቀለበትሽን ማየት እችላለሁ? የሱልጣን ክንድና ጫማ የጆቲን ሙሉ አካል ርዝመት ይሸፍናል። ወይኔ አምላኬ! ጫማውን ተመልከቱት። ወይኔ! ትላልቅ እግሮች እንዲህ ነው እንደሚሸቱት። ና አንተ ትንሽዬ ሰው፣ ስለ እግሬ ምንድን ነበር ያልከው? ድጋሚ። ይሄ ትልቅ ጫማ ነው። ዛሬ ማታ ሲስ የለም። አይ ትንሿ ጓደኛዬ፣ እወድሻለሁ። ጆቲ፣ አንቺም። እና አሁን ተጨማሪ እንቅስቃሴ። ሱልጣንና ጆቲን ወደ ጊነስ ወርልድ ሪከርድ ሙዚየም ለመውሰድ ፈለግን። በዓለም ላይ ካሉ ረጅም ወንድና በዓለም ላይ ካሉ አጭር ሴት ጋር ለማገናኘት። እንግዲህ ሱልጣን ከ100 ዓመት በፊት ከሞተ ከዓለማችን ረጅሙ ሰው አጠገብ ቆሟል። ጆቲ ከ200 ዓመት በፊት ከሞተች ከዓለማችን አጭሯ ሴት አጠገብ ቆማለች። ግን ማን እንዳልሞተ ታውቃላችሁ? እኔ በህይወት ካሉት ሁሉ በጣም ወፍራም ሰው ነኝ። ቆይ ታነር፣ ክብደትህን የቀነስክ ትመስላለህ። ከቀልዱ በኋላ ቀኑን ከሱልጣን ጋር ማሳለፍ በእውነቱ አይንን የሚከፍት ነበር። አብዛኞቻችን ቀላል የምናደርጋቸው የዕለት ተዕለት ተግባራት ልክ እንደ መኪና ውስጥ መቀመጥ፣ በህዝብ ፊት መውጣት ወይም መራመድ ለሱ መጠን ላለ ሰው በጣም ምቾት የማይሰጥ ሊሆን ይችላል። ነገር ግን ከፍታን በተመለከተ ፍጹም ተቃራኒ ቢሆኑ ሱልጣን እና ጆቲን ሁለቱም የሚያመሳስላቸው አንድ ነገር አለ። መጠናቸው ጥሩ ጊዜ እንዳያሳልፉ ፈጽሞ አይፈቅዱለትም። ስለዚህ ሱልጣንን ከመሰናበታችን በፊት አድናቆታችንን ለማሳየት የመለያ ስጦታ ልንሰጠው አሰበን። ትላልቅ ስልኮችን እንደምትወድ አውቃለሁ። ስለዚህ ስጦታ ልሰጥህ ነው። በዓለም ላይ በጣም ትንሹ ስልክ። ይህንን መጠቀም አልችልም። በምትኩ ይህን ትልቅ ስልክ ስጠኝ። ትልቅ ስልክ? ይሄ እኮ አይፓድ ነው። አዎ፣ ይህንን ወድጄዋለሁ። ሄሎ፣ አመሰግናለሁ። ቻው።
ይሁን እንጂ ሱልጣን ትንሽ ስጦታችንን ወዶታል። ይህም ቪዲዮ ከወደዳችሁት ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።